እዚህ ጋር የምታያቸው የ12 ዓመት እና የ13 ዓመት ወንድማማቾች የገዛ አባታቸውን ገለውታል። የተፈጠረው ምንድነው? ቴሪ ልጆቹ 5 እና 6 ዓመት ሲሆኑ ሚስቱ ጥላው ትሄዳለች። ስለዚህ በጣም ይቸገር ነበረ ልጆቹን ለማሳደግ። በጣም ቢዚ ነው በስራ ስቲል ግን በቂ ገንዘብ ማግኘት አልቻለም ለቤተሰቡ ፕሮቫይድ ለማድረግ ማለት ነው። ስለዚህ ልጆቹን ለማደጎ ይሰጣቸዋል። የ5 ዓመቱ ትንሹ ልጅ ግን ከቤተሰቦቹ ጋር ከአዲሱ ቤተሰቦቹ ጋር አብሮ መሄድ ስላልቻለ ገና 1 ዓመት እንደቆየ ድጋሜ ለአባቱ ተመልሶ ይሰጣል ማለት ነው። ትልቁ ደግሞ ልክ 13 ዓመት ሲሆነው በጣም ማስቸገር ይጀምራል። ከዛ የተወሰነ ጊዜ ፎስተር ኬር ውስጥ ያስቀምጡትና ይሄንን አባትዮ ሲሰማ ድጋሜ ልጁን መልሶ ይወስዷል ማለት ነው። ስለዚህ ልጆቹ 12 እና 13 ዓመት ሲሆናቸው ተመልሰው አንድ ላይ ሆኑ። ከዛ ልጆቹ ተመልሰው ከመጡ በኋላ አባትየው ስቲል ስትራግል እያደረገ ነው። ገንዘብ ማግኘት አልቻለም። ሁል ጊዜ ቢዚ ነው። ስለዚህ እዚህ ጋር የምታዩት ደግሞ ጓደኛው እኔ ልጆችን በመያዝ አግዛሃለሁ ብሎ ብዙ ጊዜ ልጆቹ እሱ ቤት ነበር የሚሆኑት። የዚህኛው ሰውዬ ቤት ደግሞ ይሄ የወንዶች አብዛኛው ጊዜ ሄንጋውት የሚያደርጉበት ቦታ አለ አይደለ? እንደሱ ነው የሚታወቀው። ስለዚህ አባትየው ስራ ሲሄድ ምናምን ነገር ልጆቹ ብዙ ጊዜያቸውን የሚያሳልፉት እሱ ቤት ነው ማለት ነው። ሰውየው ግን ልጆቹን በማይሆን እጽ ሰብስታንስ ምናምን ነገር ይሰጣቸው ነበረ በ13 እና በ12 ዓመታቸው ገና ማለት ነው። የተወሰነ ጊዜ በኋላ ልጆቹ ከአባታቸው ቤት ይጠፉና ጓደኛ የተባለው ቤት ይደበቃሉ ማለት ነው። እሱም ደግሞ ደበቃቸው እንደ ጓደኛ። ልጆቹን መልሶ አልሰጠም፣ ደብቆ አቆያቸው እሱ ጋር ማለት ነው። ይሄ ነገር ልክ እንደሆነ ስላላወቀ ከጓደኛው ቤት እንዳይሄዱ ይከለክላቸዋል ማለት ነው። ግን እሱ የማያውቀው ነገር ምንድን ነው? ትንሹ የ12 ዓመት ልጅ ማስታወሻ ደብተሩ ላይ የጻፈው ምንድን ነው? ከዚህ ከትልቁ ሰውዬ ጋር 41 ዓመቱ ነው ባይ ዘ ዌይ ሪሌሽንሺፕ ውስጥ እንደሆነና በጣም እንደሚወደው ከሱ በፊት ደግሞ ህይወት ሚኒንግለስ እንደነበረ ምንም ይሄ በጣም ደስተኛ እንዳልነበረና ይሄን ሰውዬ ሲያገኝ ህይወቱ እንደተስተካከለ አድርጎ ማስታወሻው ላይ ጽፎ ነበረ። የ12 ዓመት ልጅ ማለት ነው። በጣም ስለሚወደው ማድረግ የሚፈልገው ነገር ይሄኛውን ሰውዬ የሚያስደስተውን ምንም አይነት ነገር ለማድረግ ዝግጁ እንደሆነ ማስታወሻው ላይ ጽፏል። አባትየው ስለዚህ ሰውዬ የማያውቀው ነገር ምንድን ነው? ከዚህ በፊት ተከሶ ነበረ 2 የ13 ዓመት ልጆችን ሴክሹዋሊ አስፋልት በማድረግ በመድፈር ማለት ነው። እነሱ ግን በጭንቅላታቸው ሪሌሽንሺፕ ውስጥ እንደሆኑ ነበረ ከሱ ጋር የሚያስበው ማለት ነው። ስለዚህ ይህ ሰውዬ ከህፃናቶች ጋር ግንኙነት በማድረግ ነው የሚታወቀው ማለት ነው። ከዛ ከተወሰነ ጊዜ በኋላ የቴሪ ቤት ማለትም የልጆቹ አባት ቤት እሳት ተያይዟል ምናምን ተብሎ የእሳት አደጋዎች ይጠራሉ። እሳቱን ካጠፉት በኋላ የቴሪን ሬሳ ያገኙታል ማለት ነው። ከዛ ግን ሲጣራ ምንድን ነው በእሳት አደጋ አይደለም የሞተው። ከእሳት አደጋው በፊት ሞቶ እሳት አደጋውን እንደ ከቨር አፕ ስቶሪ ነው የተጠቀሙት። የሁሉ ነገር ሲፈጠር የ12 እና 13 ዓመት ልጆቹ የሉም፣ ቤት ውስጥ የሉም፣ ሲፈለጉም አልተገኙም። ጋታው እነሱ ፖሊስ ጣቢያ ሄዱና እኛንን አባታችንን የገደልነው ብለው ለፖሊሶች ይናገራሉ። ከዛ በኋላ ታስረው ኳስችን መደረግ ጀምራሉ። ሲጠየቁ የት ነበራችሁ፣ በንጋታ ውስጥ ተፈለጉ አልነበራችሁ ምናምን ሲባሉ የዚህ 41 ዓመት ሰውዬ ቤት ነበርን፣ ተደብቀን ነበረ ምናምን ነገር አሉ። ከዛ ደግሞ ይሄ አሁን ሪኪ የሚባለው ሰውዬ ደግሞ ሲጠየቅ ወንጀሉን ፈጽመው ከመጡ በኋላ ነገሩኝ፣ እኔም ደግሞ አገዝኳቸው፣ ልብሳቸውን አጠፍኩኝ፣ ደበኳቸው ምናምን ነገር አለ። እነሱም ወዲያውኑ ታሰሩ። ከዛ ደግሞ እሱም ደግሞ ክራይሙን ወንጀሉን በማስተባበር በሚል በመደበቅ በሚል ታሰረ። ከዛ ግን ወዲያውኑ ሳይታሰሩ በፊት ሀሳባቸውን ቀይረው እኛ አይደለንም የገደልነው ሪኪን የገደለው ግን እናንተ እንደገደላችሁ አድርጋችሁ ለፖሊስ ተናገሩ ስላለን እኛ ነን የገደልነው ያለው ለዛ ነው ብለው ድጋሚ ደግሞ ቃላቸውን ቀይረው ለፖሊሶች ተናገሩ። እንደገደለ ማረጋገጥ ስላልተቻለ ሪኪንም ልጆቹንም ነው ፍርድ የተሰጣቸው። የመጀመሪያው ትራያል የሪኪ ነበረ። ለሱ የተሰጠው ፍርድ ምንድን ነው? በመግደል ወንጀል አልተፈረደበትም፣ ግን ወንጀሉን በማስተባበር በሚል የ30 ዓመት ፍርድ ተፈርዶበታል። ከዛ ደግሞ ልጆቹን የ22 ዓመት ፍርድ ተፈርዶበታል። ግን ምን የሚል ሀሳብ መጣ? ወንጀላችሁን ካመናችሁ ወንጀሉ እንዲቀልላችሁ የምናደርግበት መንገድ አለ አሏቸው። እነሱም እኛንን ወንጀሉ የፈጸምነው ብለው አመኑ። ትንሹ 6 ዓመት ታስሮ 18 ዓመት ሲሆኑ አሁን ተፈቷል። ትልቁ ደግሞ 7 ዓመት ያክል እስር ቤት ሰርቭ ካደረገ በኋላ አሁን 20 ዓመቱ ሆኖ ተፈቷል ማለት ነው። ከተፈቱ በኋላ ሁለቱም ወንጀሉን እንዳልፈጸሙና ሰውዬው ያስገድዷቸው እንደነበረ አባታቸውም አቢሲቭ እንዳልነበረና በጣም ጥሩ አባት እንዳላቸው አሁን ላይ አምነዋል። ግን ከእስር ቤት ከወጡ በኋላ ሁለቱም ህይወታቸው ጥሩ አልነበረም። በጣም ስትራግል አድርገው ነበረ። በተለይ ትንሹ አምና በድራግ እጽ ምናምን ነገር በመውሰድ ኦቨርዶስ ህይወቱ አልፏል ማለት ነው። ሪኪ ግን አሁንም እስር ቤት ነው። በ2031 ይፈታል ማለት ነው። ግን አሁንም ሁለት ሳይድ ይዘው የሚከራከሩ ሰዎች አሉ። አንዳንዶቹም እንደሚሉት ልጆቹ የምርም ወንጀሉን ፈጽመዋል የሚሉ አሉ። አንዳንዶች ሰዎች ደግሞ ሪኪ ፈጽሞት በልጆቹን ያላከከው ይላሉ። እኔ እንዳልፈጸሙና ሰውየው በእነሱ እንዳላከከ ነው ማምነው። እስቲ እናንተን ደግሞ ኮመንት አድርጉ። ኬዙን ማየት ለምትፈልጉ ሰዎች የኬዙን ስም ከታች አስቀምጥላችኋለሁ። ባይ